ኮንስታብል ተርሳፈ ይባላል። እሺ የዚህ መስሪያ ቤት የገባው 2012 እሺ 15 እሺ ከዛ 2012 ግንቦት 30 ተመረጠ። እሺ ከዛ እንደተመረጠ ትግራይ ክልል ሰኔ አንድ መቀለ ገባው። ከዛ ይዙሬ ኡመራ 6 ወር አክቲቭ ስራ ቆየው። በጥቅምት 24 በጁንታ ውጊያ ሰዓት እንደዚህ ተማረኩ እጅ ሰጠው። ከዛ እንደገና እንደተማረኩ አንድ ወር አስቆዩ አፍኖ እንደገና እዛ ከቆዩ በኋላ መከላከያ ገብቶ ሲቆጣጠር እኛን አውጥቶ በተከዘ በዋሻ ለቀቁ። ሲሞታ አማራ ክልል ነው። አማራ ክልል ወጣት ነው፣ ማህበረሰብ ነው፣ እናቶች ነው እንጀራ ያቀረቡ ውሃ ለኛ እየሰጡ ህይወታችን እስከዚህ ያበቁ ልብስ አውጥቶ ያስለበሱ ጫማ እየሰጡ እስከዛ ከቆየን በኋላ እንደገና ጎንደር ከገባን በኋላ አደራጅቶ እንደገና ሰላም አስከብሩ ብሎ እንደገና ደግሞ ትግራይ ገባን። አድግራት የሚባል ዩኒቨርሲቲ ግቢ ቢያንስ ወደ 8 ወር ምናምን ከቆየ በኋላ የሁለተኛው ውጊያ ሲጀመር በዚህ ላይ ወንበር ላይ ሆኖ እነዚህ ስንከበብ አማራጭ የራሳቸው አማራጭ ወሰዱ ተባለ። በዛ በላላምበሳ አድርገን አስመራ ገባን። አስመራ ገብተን በ3 ቀን ምናምን ጉዞ ኡመራ ገባን። ኡመራ ቢያንስ አንድ እዛ ሱዳን ድንበር 6 ወር ምናምን ግዳጅ ቆየን። ከአማራ ልዩ ኃይል ጋር አብረን እዛ ለዛ ብዬ ይሄን ሁለተኛ ከተማረኩ በኋላ ወደ ስራ የገባው